በቃ የሆነች ወላቃ ነገር እንዴ አሁን እሷ ቆንጆ ነው የምትባለው ከፊት ከጸባይ የላት ምናምን እና የሆነ አንድን ሰው እኮ የሆነ ሰው የምትገዙት ወይ በጸባይ ወይ በሆነ ነገሩ ነው። እኔ እሷን ምኗን አይቶ እንደገባ አላውቅም እስከዛ የቆየሁትኝ ማለት ነው። እና ልጅቷ ምን አይነት ሰው ናት አይገባኝም። እኔ ከሷ ጋር እንዴት ነው ሰይድስ አብሮ እየኖረ ያለው ማለት የምር በሰላም እየኖሩ ነው፣ ግን ውጭና ውስጥ የሚታየው ነገር በጣም እውነት አይመስለኝም። ማለት በዚህ ጸባይዋ እንደዚህ ዝም ብላ በቃ እንትን እየተናደደች ምናምን ከሴት ጋር ስታየው ራሱ ከሰው ጋር ከጓደኞቹ ጋር ከዘመዶቹ ጋር ስታየው በቃ ልትበላው የምትደርስ ነው የሚመስለኝ እኮ ገና ስሙን ሳነሳ እንዴ አንቺማ ባሌ ልቀሚ ነው የመጣሽው ብላ እንደዚህ መለዋወጥ ከጀመረች ጭራሽ እሱ ከሌላ ሰው ጋር ሲኖር ሰላም እንትን የምትሰጠው አይመስለኝም። እና ምን አይነት ህይወት ነው እየኖረ ያለው? አሁን ሳስበው በጣም ይከብዳል። ከእሷ ጋር ምን አይነት ሰው እንደሚኖር አላውቅም። እንዴ ኧረ ቢስሚላ ምን አላት እሷ ሲጀመር? ምንድነው ገንዘብ የላት ምን አላት? ምኗን ፈልጎ ነው እንደዚህ እንትን ያላት? ማለት ከጸባይ የላት ገንዘብ ከሱ ነው። እንደውም እሱን የምፈልገው ለገንዘብ ነው። እንደዚህ አድርግልኝ በቃ የሆነች ወላቃ ነገር እንዴ አሁን እሷ ቆንጆ ነው የምትባለው ከፊት ከጸባይ የላት ምናምን እና የሆነ አንድን ሰው እኮ የሆነ ሰው የምትገዙት ወይ በጸባይ ወይ በሆነ ነገሩ ነው። እኔ እሷን ምኗን አይቶ እንደገባ አላውቅም። ከዛ ከሚወዳት ሚስቱ ከሚወዳቸው ልጆቹ ላይ አይታ ምናምን እሱ ሳያንሳት ጭራሽ ጸባይዋን እንደዚህ ማድረግ አላውቅም። እኔ እንጃ ቤታችሁ ምን አይነት ህይወት እንደሚኖሩ ይከብዳል። ሲቀጥል ደግሞ እኮ እኔ እያወራን የነበረው እንደዚህ ብታረጊ ቢያንስ ወይም በሰላም እንትን ብላችሁ ብትኖሩ ቢገናኙ፣ በአንቺ ምክንያት ነው የተለያዩ ያሉት። ለምን አንቺ ምንድነው ውሳኔሽ? ለምን እንደዚህ ታረጊያለሽ? ከዛ እንደዚህ ያልኳት ጭራሽ ምንም እኮ ስለ ሴት ገና ባሌን እንደዚህ አሁን እያለች አለችኝ ማለት ነው። እኔ እኮ ገና ሳላነሳ ባሌን ልቀሚ ነው የመጣሽው። እንዴት ነው የምታስበው? የእሷን ባል ሁሉም ሴት ምንድን ነው እሷ ባል ላይ እንትን ያለ መሰላት። ጭራሽ እሷ የራሷ ደግሞ የሚገርመው ነገር እኮ የሰው ባል እንደቀመች እሷ ታውቃለች ማለት ባሌን የሰይድም የሱመያን ባል ቀምቻለሁ። የሰው ባል እንደቀማሽ ካወቅሽ ታዲያ ለምን አብረሽ ትኖር የለሽ? ሁለተኛ ማግባት እኮ እንትን ሐራም አይደለም፣ ሐላል ነው፣ ተፈቅዷል። ግን ሁለተኛ ማግባት ደግሞ በዚህ መንገድ አይደለም። አንቺ የመጀመሪያ ሚስቱን አለያይተሽ እነሱ እንዳይገናኙ የሆነ ሴራ እንትን እያልሽ አንቺ ነሽ የሚመስለኝ ይሄን ሴራውን ሁሉ እንትን የምትይው ማለት ነው። ከጀርባ የሆነ ነገር ሲፈጠር የሆነ ነገር የምትይ እና ይሁንሽ እኔ እንጃ ብቻ ስላንቺ መጥፎ ነገር ማለት አላውቅም። አላህ ይመልስሽ። በጣም የምታስጠይ ሰው ነሽ። እና ደግሞ ያኔ ማለት ነው ወዳው እንትን እንዳልን ምናምን ቶሎ ነው የሄደችው ማለት በጣም ተናድጄ ምናምን ካሜራም ስላለ ካሜራ ውስጥ እኔ ምንም ማድረግ አልፈለኩም። እና ጓደኞቼ ጋር ተመልሰን ስንመጣ ማለት ነው ስልክ አጠፋች። እቺ ፈሳም ስልኳ የለም እሷ የለችም ማለት ነው። እና ጀግና ከሆነች ለምን እንደዛ አደረገች? ካሜራ ለብቻ ለእይታ ሰው ሳያስበው እንደዚህ ነገሮችን ቶሎ ወደ ግጭት ቀይራ ተማተማም እንትን ለሰው ነው የሚመስለው እንጂ ሪሊ አይመስልም ማለት ነው። እና ስልኳን ባታጠፋ ቶሎ ምናምን ከቦታው ዋጥፋ አሪፍ ነበር። ቪዲዮ ላይ ራሱ እንዳያችሁት እኔ በጣም ታግሻታለሁ። እጇን ስታነሳ ምናምን ዝም ነው ያልኳት ማለት ለምን ይሄ እኮ እሷ ስላወቀች ይመስላታል እንደዛ ሰው ላይ እጇን ማንሳት መማታት ምናምን ማለት ነው። ግን አለማወቅ ነው እኮ እሷ ስትማታ ምናምን እኔ የፈራው ሊመስላችሁ ይችላል። እጇን እየተከላከልኩ ነበር እየታገስኳት ነበር ምናምን እና እሷ እዛ ቪዲዮ ላይ ራሱ እኔ እየታገስኳት እያለ ምናምን በቃ ትሳደባለች። አጥንቴ ላንተ ወርቅምኛል። እሷ ግን እንዴት ነው የምታስበው? አይደብራትም? እንዴት ሸረሪት ሰው ሲታገሳት አታውቅም እንዴ? ማለት እንዴት ነው እሷ በቃ አላ እየተሳደበች ምን እያለች ዘም አልኳት። እጇን ስታነሳ ታገስኳት ምናምን እና ጭራሽ እዛ ያለው ትሳደባለች ምናምን። እኔ እንጃ አላውቅም። እቺ የሆነች ማለት የሆነ እኔ እንጃ እሷ ሲጀመር እኮ በረኪና ጭንቅላቷን ስላጠባት ለዛም ይመስለኛል የሆነ ትክክል ነገር አይመስላትም። የሆነ ነገር ስትናገሯት ቶሎ ብላ እንትን ትላለች ምናምን እና እኔ በእሷ ነው እንደ ቆምኩት። ታዲያ እሷ ነች እንደ እኔን እንትን የምትለኝ አመዳም። አይ በቃ ማለት እኔ እሷን እንትን ማለት እንደዚህ ወጥቼ እንትን ማለት አልፈልግም። እኔ እሷን የሆነ ነገር ማረጋት ደስ ይለኛል እና ደግሞ አገኛታለሁ የማገኝባት ቦታ ማለት ነው። ችግር የለውም። እሷ ካሜራ ላይ ለይታ ነው መሰለኝ የምትፈልገው እዛ ጋር ከሰው ጋር ስትደባደብ ምናምን ካሜራ ትቀርጻለች ምናምን እና ጀግና እንድትባል ምናምን ይመስለኛል። እና ይሄ ጀግንነት አይደለም አለማወቅ ነው። ይሄ እንትን አይደለም የምሬን ነው ማለት ይሄ
የሆነ ዝቅጣት ነው የሚመስለኝ እንጂ ማወቅ ምናምን አይመስለኝም። እና እንደ ኖርማል ሰው ብትሆኚ እንደ ኖርማል ሰው ብታስቢና ትክክል እንደ በድሮሽ ማለት ድሮ እንደዚህ ካልሆንሽ እንደ ድሮሽ ብትሆኚ ብዬ አስባለሁ። ታስተካከይ። ይሄ ማንነትሽ የትም አያደርስሽም። ለነገሩ አንቺ ስንት ሰው ደብድበሻል፣ ስንት ሰው ከዚህ በፊት ብዙ ነገር አይተናል። እና እኔ እንጃ ከዚህ በኋላ መጨረሻሽ ምን እንደሚሆን አናውቅም። አላህ ያሳየን አንቺ መጨረሻ ማለት ነው። እና ደግሞ ጠብቂ፣ እኔ ምን እንደማደርግሽ እናያለን። እኔ እንዳንቺ ቪዲዮ ላይ ወጥቼ መለፍለፍ ካሜራ ላይ እንደዚህ ምናምን ማድረግ አልፈልግም። እና ያኔ ቀን ራሱ ማለት ነው እኔ ያመመኝ ነበር ማለት ኖርማሊ ጉንፋን ነገር ምናምን አሞኝ ነበር። እና እንትን ማለት እሷ ጭራሽ እንደዛ ስትለኝ ስታናድደኝ ራሴን ነው ያመመኝ ጭራሽ ምናምን እና በጣም አመመኝ ምናምን እና እንደዛ ስትመታኝ በጣም የሌለ በቃ ኦቨር ነው ተናደድኩኝ። እና በቃ ማለት እኔ ቪዲዮ ላይ አልፈልግም ትጨርስ ምናምን ብዬ ከጓደኞቼ ጋር ተመልሰን ስንመጣ የለችም ሄዳለች ምናምን። እቺ ፈሳም ጀግና ማለት እኮ ከካሜራ ውጪ ነበረ እንትን ማለት ነው። እና ይመስለኛል ለእይታ ነው ሁሉንም ነገር የምታደርገው እንደዚህ ምናምን እንድትባል እና ይሄ ደግሞ ጥሩ አይመስለኝም። ስለዚህ ችግር የለውም እሱን እንትን እንላለን። ሲቀጥል ደግሞ ኮሜንታተሮች እንኳን ደግ አደረግሻት ደበደብሻት ምናምን እናንተ ምን አገባችሁ እንዴ? እኔና እናንተ እንትን እንላለን እንዴ? ይሄ ሲጀመር ሴትዮዋ ጤነኛ ናት ማለት እናንተም ይሄን ነገር የምትደግፉ ከሆነ ያሳስበኛል። እንዴት ነው ደግ አደረግሻት መታሻት ምናምን የምትሉት? ማለት እንዴት ነው? የሆነ ሰው እኮ እኔ አጥፍቼ ቢሆን አው ሊሆን ይችላል ልትሉ ትችላላችሁ ምናምን እና እንዴት ነው እነዛ ደግ አደረግሻት ደበደብሻት ምናምን? እሷ ሲጀመር እኮ ጤነኛ አይደለችም። የሰው ተላላኪ ምናምን እያለች ነበረ። እኔ ለሱመያ ተላላኪ ነኝ ማለት እንዴት ነው? ሱመያ ለራሷ እሷ አንሳት ነው እንዴ ለሷ ሱመያ እኔን የምትልከኝ? ጭራሽ ማለት ነው። እኔ ሲቀጥል የማንም ተላላኪ አይደለሁም፣ ደደብ ራሴ ነኝ የመጣሁት። ሶስተኛ ደግሞ ሱመያ ላንቺ አታንስ ትበዛብሻለች። አንቺን ምንም ለማድረግ ማለት ነው ሰው መላክ አይጠበቅባትም። ራሷ ምንም ነገር አውቀን እና አይተናል እኮ ሽንትሽ እስከሚያመልጥ ድረስ ስደበድባችሁ ማለት ነው። ያኔ ምንም አናረግም ይቅርታ ስትይ ነበረ። እና እዚህ ጋር መተሽ ሌላ ሰው እንትን ሲል እንደዚህ አደረግሽብኝ እንደዛ አትይብኝ ብለሽ አፍሽን አትክፈሺ። ሱመያ ላንቺ አታንስም። እኔ ደግሞ የማንም ተላላኪ አይደለሁም። ራሴ ነኝ እንትን የምለው ራሴ ነኝ እንትን የምለው ማለት ነው። እና ማንም ልኮኝ አይደለም። በዚህ በሰው ዝም ብለሽ አትሳደቢ። ንቀው ሲተውሽ ወቂ። እሷ ምንም አላለችሽም፣ ንቃሻለች። ሲጀመር መኖርሽን ራሱ ትዝ የምትልሽ አይመስለኝም። ስለዚህ እንደዛ ብለሽ የሰው ስም ባታጠፊ ጥሩ ነው። እና ኮሜንታተሮችም ደግሞ እንደዚህ ባትሉ አሪፍ ነው ማለት ጤነኛ ያልሆነ ሰው እንዴት ነው የምትደግፉት? እንዴት ደግ አደረግሻት ደበደብሻት ምናምን ትላላችሁ? ይሄ ኖርማልነት አይመስለኝም። ለማንኛውም ያሲንም እያደወለልኝ ነበረ። እኔም ስልክ አላነሳሁለትም ተናድጄ ስለነበር። በእርግጥ እሱ ምንም አላጠፋም ማለት እሱም ያውቀው ነገር የለም። ግን ልጅቷ እሱንም የሆነ ነገር አድርገዋለች ከዚህ በፊት እናውቃለን። እና ይሄ ነገር ደግሞ አይቷል መሰለኝ እንትን ቪዲዮ ላይ የደወለልኝ ነበር። ስልክ አላነሳሁም እና ምን እንደሚፈጠር እናያለን። እሷን ግን ጠብቂ፣ ምን እንደማረጋት እናያለን። እኔ ቪዲዮ ላይ ወጥቼ መዛት እንደዚህ አረጋለሁ ማለት አልፈልግም። መለፍለፍም ደስ አይለኝም። ለዛ ነው ማለት ነው። እና ውድ ቤተሰቦቼ ሰላም አለይኩም። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለ አዳምጣችሁ ያመሰግናለሁ። እንደዚህ ማድረግ አያስፈልግም። አንቺ እሱን ከወደድሽ የትኛው ሀገር ሳይካትሪስት ነሽ? ማነሽ አንቺ ሞቲቬት የምታደርጊኝ? እኔ አንቺ ማነሽ? ወይ አታምሪ ወይ አታፍሪ ይሁንሽ ሲምብሮ ነገር ምን ከሌላ ችግር አለብሽ እንዴ? አንቺ ለኔ አስበሽ ነው? የሰው ባል መቀማት አያስፈልግም። እናም ችግር አለው እንዴ? የሰው ያንቺን ጓደኛ መሆን አልችልም። አይ እኔ ግን እኔ ሰው አላምንም። እኔ ሰው ችግር ምንድነው? መጠራጠር ነው። እኔን አታውቂኝ። እኔ ደግሞ የሱመያን ባል የሰረኩ ሰው ነኝ። ለምን ወደድሽ? እጥል ደግሞ አህላ ሚል ዩቲዩብ አለሽ አይደለ? የሱመያን ባል ሰርቀሽ እንዴት ነው የምትሆኚው ብለሽ ኮሜንት አድርገሽ አሁን ደግሞ ቀንና ሌሊት እየደወልሽ ለምንድን ነው የምታስጨንቂ? እኔ ምንድን ነው የፈለግሽው? በመሰለሽ አዩ
እኔ ላንቺ ስደውልልሽ የነበረው ተገናኝተን እንድናወራ ፈልጌ ነበር። ስለምን ጉዳይ? እኔና አንቺ ምንድነው የሚያገናኘን? እኮ ስለምን ጉዳይ? ጥሩ ለምን እንደፈለኩሽ ታውቂያለሽ። እኔ አንቺን ወድሻለሁ። እህቴ ነሽ ማለት እህቴ ነሽ ስለሽ ግዴታ በስጋ ምናምን መዛመድ የለብንም እና እንደምታውቂው ሱመያም ጓደኛ ነኝ። ስለዚህ አንቺን ጓደኛ መሆን እንችላለን። ችግር አለው? አንቺ ችግርሽ ሰው አታምኝም፣ ትጠራጠሪያለሽ ምናምን እና ሰውን ዝም ብለሽ በቃ ምንም ስለሰው ውስጥ ሳታቂ አትጠራጠሪ ነው። ስለዚህ ለሱ ደስታ ስትኖሪ ለምሳሌ እሱን በቃ ማይጥቀቅ እሱን እዚህ ጋር ችግሩ ምንድነው? አንቺና ሱመያ እየተግባባችሁ አይደለም። ስለዚህ እሱ ነገር ደግሞ አንቺ እሱን የምትወጂው ከሆነ ለሱስ ቦታ ካለሽ በጣም እንትን ከሆነ እነሱ እንዲገናኙ መፍቀር። ስለዚህ ምንድነው ያኛው መፍትሄ ሊሆን የሚችለው ወይም ደግሞ በቃ እሱ መተው ማለት ነው። አንቺ እኮ መርጠሽ ማግባት ትችያለሽ፣ የፈለግሽው ማለት ትችያለሽ። በዚህ እድሜሽ ወጣት ነሽ፣ ልጅ ነሽ ምናምን ነው። ለምንድነው እስከዚህ ድረስ በቃ አላ ለምንድነው የምትንገላችሁ እንደዚህ? በቃ አላ እኔ እንጃ። እኔ አሪፍ ነው እያላስብም እንደ ሲስተር ስመክርሽ ማለት ነው እንደ ጓደኛ አንቺ ለኔ አስበሽ ነው። የሰው ባል መቀማት አያስፈልግም፣ እንደዚህ ማድረግ አያስፈልግም። አንቺ እሱን ከወደድሽ የትኛው ሀገር ሳይካትሪስት ነሽ? ማነሽ አንቺ ሞቲቬት የምታደርጊኝ? እኔ አንቺ ማነሽ ነው? ሰይድን ወደሹ ነው? ከሰይድ ፍቅር ይዞሽ ነው? ሰይድን ከወደድሽው ወድጄዋለሁ ማለት ነው። አየው እንዴት እንደዛ ታስቢያለሽ? ሱመያ ጓደኛዬ ነች። ማነሽ አንቺ? አንቺ ለምንድን ነው እኔ የምመክሪኝ? ባላዘጋጅተሽልኛል አታሻል እንዴ? ባለቤቴን ሰይድን ከወደድሽው ወድጄዋለሁ ማለት ነው። አይ ሌላ ነገር አልፈልግም ካልሽ ደግሞ አፍሽን ዘግተሽ ኑሮሽን አኖሪ። ሱመያ ነው የላከች። ሲጀመር ሱመያ ነች አውቃ ነው የላከች እኔና ሰይድን ለማፋታት። አንቺ ምን ቤት ነሽ? አንቺ ማን ነሽ? እኔን ለማፋታት ሰይድን ከወደድሽው እንደዚህ አድርጊ የምትይኝ አንቺ ማን ነሽ እንዴ? አንቺ ሱመያ አንቺ ማን ነሽ? አዩ አይደብርሽም? እንዳንቺ የሰው ባል በዚህ ጊዜ አሁን በቲዩኒያን ሴንቸሪ ኤበኔ በበኔ አማሪ ጉዲስ ታላይትሽ ምናምን እንዴ? አንቺ እንዴት ነው የምታስቢው? እኔ እኮ ሲስተር ልኝ ነው የመከርኩሽ፣ ልክ እንደ ምክር ነው። ግን ተናደርሽ ምናምን ቶሎ ብለሽ ትናደዳለሽ። ለምንድን ነው እሱን የሚቀሙብሽ ነው የሚመስልሽ? ማንንም ሰው ስለሱ ሲያወራ ምንድነው ሰይድ ይነክል ምን ነው ወርቅ ምናምን አደረግሽው እኮ እኔ ሱመያ ጓደኛዬ ናት። እሷ እየተንገላታች ነው በአንቺ ምክንያት። ጭራሽ እየሰደብሽ ነው እንዴ? ባለቤቴ ለኔ ወርቅ ነው። አዎ ለአንቺ ሊሆን ይችላል። ጀመር ልትወስጂብኝ የመጣሽው አንቺ። ልመክርሽ በመጣው እንዴት ሰው ባይል ሞስቶ አንቺ ምንድነው ይሄን ያክል የሚዋወሱ ዕቃ ነገር አደረግሽው እኮ ሰው እኮ ነው እንዴ? ኤበኔ ጀራና ናምቤክቱ ጀቹ ስሪቱ ሳይልክ ያረብስቲ ወርቅ ጀቲ አንቺ ምን አግብቶሽ ነው? ሲጀመር እኔ እንድመክሬት የመጣሽ ማነሽ? አሳዝነሽኝ ነው። ለምን ማሳዝነሽ? ለምን ማሳዝነሽ? ለምንድን ነው ማሳዝነሽ? አንቺ ያለሻል ከሌላ ችግር አለብሽ እንዴ? አዩ ጀመር አንቺ ባሌን ፈልገሽ ነው ወይ አታምሪ ወይ አታፍሪ ይሁንሽ ሲምብሮ ነገር ምን ፈልገሽ ነው ከባል? አንቺ አይገባሽም እንዴ? እንዴት ነው አንቺ ባል ፈልገው የጓደኛዬን ባል እንዴት ነው የምወስደው? እንዴት ነው የምታስቢው? እንዳንቺ ሁሉም ሰው ደደብ ይመስልሻል? ምን አግብቶሽ ነው ታዲያ? ለምንድን ነው እኔ ባለቤቴን እንደዚህ አድርግ ብለሽ ብትጠሪው ምን አገባሽ አንቺ? እኔ እኮ ላንቺ ላይ የመከርኩሽ እሱን አይደለም ያወራሁት፣ እሱን አይደለም ያገኘሁት። እኔ ላንቺ የመከርኩሽ ነው እንደዚህ ብታረጊ ይሻላል። እሷንም ታያት ነበረ እንደዚህ አንቺ እንዲማግቡ አንቺ በመማታት ነው የምታምኚው አይደለ? ሁሉንም ሰው በቃ በመደብደብ በመማታት የሚመክርሽንም ሰው ምንም ሰው ያንቺ ጠላትሽ ነው። ለምን እንደው እንደዛ የምታስቢው? ይሄን አስተሳሰብሽን ቀይሬ ብዬሽ እኮ ነው የመጣሁት። ከኔ ምንድን ነው የምትፈልጊው? ምንም አልፈልግም። ታለሽና ነው ምንም የምፈልገው ካንቺ። ከኔ ምንድን ነው የምትፈልጊው?